ሰው እንዲወዳችሁና እንዲያከብራችሁ ከፈለጋችሁ በዚህ ዕድሜ የገባኝን ትልቅ ሚስጥር ልንገራችሁ። ይህ ነው ዋዘ ሰክሬቲዝ ዋጋ ያለው ሰው ሁን። ዛሲት ታውቃላችሁ፣ ምድር ላይ እኮ ሰው ከመሆን በላይ የሰው ልጅ ሆኖ ከመፈጠር በላይ ዋጋ ያለው ነገር ኑሮ እኮ አይደለም። በቃ ዚስ ዴይስ ሰው ስለሆናችሁ ብቻ የምትወደዱበት የምትከበሩበት ጊዜ አይደለም። ምክንያቱም ይሄ ዓለም ነው፣ እኛ ደግሞ የሰው ልጆች ነን። ኮንዲሽናሊ ነው የሰው ልጅ ልንወድ የምንችለው። አንኮንዲሽናሊ ሊወድህ የሚችለው የፈጠረህ አምላክ ብቻ ነው። ለምን ይመስላል ያችን ቆንጆዋን ልጅ ብዙ ሰው ፎሎ ያደረጋት፣ ብዙ ሰው የሚከተላት? ምክንያቱም ሺ ኢዝ ቢዩቲፉል። ወይ ደግሞ እውቀት፣ ገንዘብ፣ ወይ ደግ ልብ፣ ድፍረት፣ ወይ ደግሞ ትልቅ መቀመጫ ስላላት ሊሆን ይችላል። በቃ የሆነ ነገር ስላለች ነው የተወደድሽው። ሴት ልጅ ስታዩ የመቀመጫዋ ስፋት ብቻ የሚታያችሁ ሰዎች ግን ጤነኛ አትመስሉኝም። ስለዚህ የአራድዬ ልጅ አንተ የምትፈለግበት ነገር ያስፈልግሃል። ለማህበረሰቡ የምትሰጠው የምታበረክተው ዋጋ ሊኖር ያስፈልጋል። when you add something on yourself, when you are valuable, you will attract us, then we will give you respect, love, money and so on. so be valuable. ዋጋ ያለው ሰው ስትሆን፣ ቫሊዩ ሲኖርህ ሰው ብቻ አይደለም ገንዘብም ራሱ ይወድሃል። ስለዚህ ጠንካራ ሁን፣ ጠንክረህ ተማር፣ ስራ፣ ጸልይ እና ደግሞ ዶንት ጊቭ አፕ። ቱሞሮ ኢዝ አናዘር ዴይ። ይመቻችሁ።